ጤና ይስጥልን ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ድርጅት በየሳምንቱ እየተዘጋጀ የሚቀርብላችሁ ዜና ቤተክርስቲያን ነው። በቅድሚያም አርዕስተ ዜናዎቹን በማሰማት እንጀምራለን። ብፁዕ ወቅዱስ ፓትርያርኩ የጾመ ፍልሰታ ለማርያምን አስመልክቶ መልእክትና ቃለ ምዕዳን አስተላለፉ። ብፁዓን አባቶች በተመደቡባቸው ሀገረ ስብከት ሲደርሱ ደማቅ አቀባበል ተደረገላቸው። ዲያቆን ሙሉዓለም አስራት ነኝ። ወደ ዝርዝር ዜናዎቹ እናልፋለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጾመ ፍልሰታ ለማርያምን አስመልክቶ መልእክትና ቃለ ምዕዳን አስተላለፉ። ቅዱስነታቸው በመልእክታቸው ጾሙ ከእግዚአብሔር ጋር የምንገናኝበትና በረከት የምናገኝበት በመሆኑ በትጋትና በበጎ ምግባር ማሳለፍ እንደሚገባ ገልጸዋል። ቅዱስነታቸው አክለውም በሱባኤው ስለ ሀገር ፍቅርና ስለ ሰላም መጸለይና ዶዎችን በተገቢ ሁኔታ መርዳት እንደሚገባ አሳስበዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የኢራን ኤምባሲ የበዓል ማዕከል ኃላፊ የሆኑትን ሰይድ አሰን አይድሪን በጽሕፈት ቤታቸው ተቀብለው አነጋገሩ። የቀድሞዋ ፋርስ የአሁኗ ኢራን ከጥንታዊቷ አክሱም ጋር የረጅም ጊዜ የንግድ አጋር የነበረች መሆኗን የገለጹት የበዓል ማዕከሉ ኃላፊ በኢራንና በኢትዮጵያ ሕዝቦች መካከል የተጀመሩ የጎንዮሽ ግንኙነቶች ተጠናክረው እንዲቀጥል መንግስታቸው ፍላጎት እንዳለው ገልጸዋል። የበዓል ማዕከሉ ኃላፊ አክለውም በመጪው ግንቦት 2010 ዓ.ም በኢራን ዋና ከተማ በሆነችው ተኢራን በሴቶች መብትና በሰላም ዙሪያ ዓለም አቀፍ የሃይማኖት መሪዎች ስብሰባ የሚደረግ በመሆኑ ቅዱስ ፓትርያርኩ እንዲገኙና የስብሰባው አካል እንዲሆኑ ጠይቀዋል። ቅዱስነታቸውም የስብሰባው ዓላማና ጉዳይ ቅዱስ ቤተክርስቲያናቸው የምትደግፈው መሆኑን ገልጸዋል። በአዲስ አበባ ሀገረ ስብከት በመንበረ ጸባዖት ቅድስት ሥላሴ የሚገኘው የቅዱስ ባለወልድ ቤተክርስቲያን እድሳት ተጠናቆ ተመረቀ። ሕንጻ ቤተክርስቲያኑም በንጉሠ ነገሥት አጼ ምኒልክ ዘመነ መንግስት ከተሰራ በኋላ ለመጀመሪያ ጊዜ የታደሰ መሆኑ ተገልጿል። መምህር ማርቆስ ተበቃ በመንበረ ጸባዖት ቅድስት ሥላሴ ካቴድራል አጠገብ የሚገኘውና ጥንት መካነ ሥላሴ ተብሎ ይጠራ የነበረው የአሁኑ ቅዱስ ባለወልድ ቤተክርስቲያን በአጼ ምኒልክ ዳግማዊ ዘመነ መንግስት የተመሰረተና እስካሁን ምንም አይነት እድሳት ሳይደረግለት በመቆየቱ ከጊዜ ብዛት የተነሳ ጣራው ማፍሰስ በመጀመሩና ውበቱ እየተበላሸ በመምጣቱ ምክንያት በደብሩ ጽሕፈት ቤትና በበጎ አድራጊ ግለሰቦች ትብብር የቤተክርስቲያኑ ጣራ ሙሉ በሙሉ ልባሱ ተቀይሮና ወለሉ በአዲስ መልክ ተነጥፎ ጥንታዊነቱ ሳይለቅ ታድሶ ሐምሌ 28 ቀን 2009 ዓ.ም በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ተመረቀ። የቅዱስ ባለወልድ ጽላት በእድሳቱ ወቅት ካረፈበት ከመንበረ ጸባዖት ቅድስት ሥላሴ ካቴድራል በብፁዕ ወቅዱስ ፓትርያርኩ በብፁዓን አበው ሊቃነ ጳጳሳት በካቴድራሉ ካህናትና ሊቃውንት በአካባቢው ምዕመናን ደማቅ ስነ ስርዓት ታጅቦ ወደ መንበረ ክብሩ ገብቷል። በእድሳቱ ወቅት የአዲስ አበባ ባህልና ቱሪዝም ቢሮ ከፍተኛ የሆነ የክትትልና የማማከር ስራ ማበርከቱን የካቴድራሉና የደብሩ አስተዳዳሪ ገልጸዋል። እንዲሁም የእኒ ኮንስትራክሽን ድርጅት ባለቤቶች የቤተሰባቸውን የቀብር ቦታ ከማንሳት ጀምሮ በግቢ ውስጥ ለተሰራው መንገድ ከፍተኛ የሆነ ድጋፍ ማበርከታቸውን አያይዘው ተናግረዋል። ከሕዝበ ክርስቲያን ጋር በመመካከል የቀብር ቦታዎችና ሐውልቶችን የማንሳት ስራ እንደሚሰራና አንድም የቀብር ቦታና ሐውልት ያለ ቤተሰብ ፈቃድ እንደማይነካ አስተዳዳሪው በአጽንኦት ተናግረዋል። አያይዘውም ልማቱን በመደገፍ ቀደም ብለው የቤተሰባቸውን አጽም በማንሳት ለተባበሩ ግለሰቦች ምስጋናቸውን አቅርበዋል። ቅዱስ ፓትርያርኩ ከቤተክርስቲያኑ ምርቃት በኋላ ቤተክርስቲያኒቱ ደንን በማልማት የአየር ንብረት ለውጥ ለመከላከል የምታደርገውን እንቅስቃሴ ለማበረታታትና ቀጣይ እንዲሆን በማሰብ በደብሩ መካነ አጸድ የችግኝ ተከላ አካሂደዋል። ሐምሌ 9 ቀን 2009 ዓ.ም በኤጲስቆጶስነት የተሾሙ አባቶች ወደ ተመደቡበት ሀገረ ስብከት ሲደርሱ ደማቅ አቀባበል ተደርጎላቸዋል። ለጉራጌ ሀገረ ስብከት የተመደቡት ብፁዕ አቡነ መልከጼዴቅ በሀገረ ስብከታቸው ሲደርሱ የዞኑ የመንግስት የሥራ ኃላፊዎችና የሌሎች ቤተ እምነት መሪዎች ተገኝተዋል። መምህር ማርቆስ ተበቃ ዝርዝሩን እንደሚከተለው ያቀርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ተደራሽ ለማድረግ እንዲቻል በቅዱስ ሲኖዶስ ውሳኔ ብፁዓን አበው ሊቃነ ጳጳሳት ለሌሏቸውና ተደርበው ሲተዳደሩ ለነበሩ አህጉረ ስብከት 15 ኤጲስቆጶሳት ሐምሌ 9 ቀን 2009 ዓ.ም ተሾመዋል። ከተሾሙት አባቶች መካከል ብፁዕ አቡነ መልከጼዴቅ ሐምሌ 23 ቀን 2009 ዓ.ም ወደ ተሾሙበት ጉራጌ ሀገረ ስብከት መገኛ ወደ ሆነችው ወልቂጤ ከተማ ሲደርሱ በደብረ ጽዮን ቅድስት ማርያም ቤተክርስቲያን የመንግስት ባለስልጣናት፣ የሃይማኖቶች አባላት፣ የሀገረ ስብከቱ ሰራተኞች፣ የየወረዳው ሊቃነ ካህናት፣
የልዩ ልዩ ገዳማትና አድባራት አስተዳዳሪዎች፣ የከተማው አጥቢያ አብያተ ክርስቲያናት አገልጋይ ካህናት፣ የሰንበት ትምህርት ቤት ወጣቶች፣ የከተማው ሕዝበ ክርስቲያን በነቂስ በመውጣት ደማቅ አቀባበል ተደርጎላቸዋል። ብፁዕነታቸውን አጅበው የተጓዙት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ፣ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ፣ የሰሜን ወሎ ሀገረ ስብከት ጳጳስ ብፁዕ አቡነ ኤርምያስ እንዲሁም የዜና ቤተ ክርስቲያን ጋዜጣ አዘጋጅ መጋቤ ምስጢር ወልደ ሩፋኤል ፈታሒ የአቀባበሉን ደማቅነትና የብፁዕነታቸው ወደ ሀገረ ስብከት መመደብን አስመልክተው ለታዳሚው መግለጫ መልእክት፣ ትምህርትና ቅኔ ሰጥተዋል። በዕለቱ የዞኑ አስተዳደር ተወካይ፣ የተለያዩ የሃይማኖት ተቋማት መሪዎች ብፁዕነታቸውን እንኳን ደህና መጡ በማለት በጋራ በሚሰራባቸው ጉዳዮች ላይ አብረው ለመስራት ዝግጁ መሆናቸውን ገልጸዋል። ብፁዕነታቸው በአቀባበሉ ስነ ስርዓት ፍጹም ደስተኛ መሆናቸውን ተናግረው በአቀባበሉ ላይ ለተገኙት የመንግስት አካላትና ሕዝበ ክርስቲያን ምስጋናቸውን አቅርበዋል። በበዓሉ ላይ በሊቃውንትና በሰንበት ትምህርት ቤት ወጣቶች ወረብና ቅኔ ቀርቧል። በቀጣይነትም ብፁዕ አቡነ መልከጼዴቅና ብፁዕ አቡነ ኤርምያስ ሐምሌ 28 ቀን 2009 ዓ.ም ወደ ምሁር ኢየሱስ ገዳም መንፈሳዊ ትምህርት ቤት አቅንተው በገዳሙ ማህበረሰብና በአካባቢው ምዕመናን ደማቅ አቀባበል ተደርጎላቸዋል። በገዳሙ ሊቃውንትና ደቀ መዛሙርት ወረብና ቅኔ የቀረበ ሲሆን በገዳሙ አበምኔት አጭር ሪፖርት ቀርቧል። ብፁዕ አቡነ መልከጼዴቅም በገዳሙ የተመለከቱት ስርዓት ካሰቡት በላይ እንደሆነባቸውና ፍጹም ደስተኛ መሆናቸውን ተናግረዋል። በአጠቃላይ የብፁዕነታቸው አቀባበል ስነ ስርዓት የቤተ ክርስቲያንን ክብር በአደባባይ የተገለጸበት ሂደት እንደነበረ ተመልክተናል። ከጉራጌ ሀገረ ስብከት ለተጠናቀረው ዘገባ መምህር ማርቆስ ተበቃ ወልቂጤ። ብፁዕ አቡነ ቄርሎስ ለብዙ ዓመታት ከሰሜን ወሎ ሀገረ ስብከት ጋር በአንድነት ይመሩት ለነበረው ለዋግ ኽምራ ሀገረ ስብከት የተመደቡትን ብፁዕ አቡነ በርናባስን ይዘው ሲገቡ ሕዝበ ክርስቲያኑ እጅጉን በሚያምር በአባትነት ክብር በመቀበል ደማቅ አቀባበል አደረገላቸው። መምህር ኃይሉ በላይ በሀገራችን በኢትዮጵያ የሁለቱ ኪዳናት የኦሪት መስዋዕትና የክርስትናው አሻራ የሚታይበት ታሪኩ፣ ኑሮው፣ ባህሉ፣ ወግ ስርዓቱ የእግዚአብሔር ሕዝብ መሆኑን የሚገልጹለት የነ ቅዱስ ላሊበላ መገኛ የነ መጋቢ አእላፍ ሄኖክ ወልደ ሚካኤል መነሻ የሊቃውንት ሐረግ የሚመዘዝበት አማኝ ሕዝብ የሚገኝበት ስለ እምነቱ ጽናት የነ አጼ ሱስንዮስን የእምነት ክደት የተቃወመ የአባቶችን እምነት የጠበቀ ከ99.6% በላይ ኦርቶዶክስ ክርስቲያን ያለበት ከአዲስ አበባ 720 ኪሎ ሜትር ርቀት ላይ የሚገኝ የዋግ ኽምራ ሰቆጣ ሕዝብ ሐምሌ 15 እና 16 ቀን 2009 ዓ.ም እጅጉን ነፍስን በሚያሻግር መንፈሳዊ ደስታ የተደሰተበት ቀን ነበር። ምክንያቱ ደግሞ የዋግ ኽምራ ሀገረ ስብከት ከሰሜን ወሎ ሀገረ ስብከት ራሱን ችሎ በሀገረ ስብከትነት ደረጃ ከተቋቋመበት ጊዜ ጀምሮ በብፁዕ አቡነ ማቴዎስ ለተወሰኑ ዓመታት ከመመራት ውጭ ለበርካታ ዓመታት ሰሜን ወሎ ሀገረ ስብከት ከዚሁ ሀገረ ስብከት ጋር በአንድነት በአባትነት የመሩት ብፁዕ አቡነ ቄርሎስ ስለ እምነቱ ምክንያት ለማይሰጠው ሕዝብ አዲስ አባት ይዘው ስለመጡ ነበር። ብፁዕ አቡነ ቄርሎስ እነዛ የእግዚአብሔርን ጥበብ የሚያስረዱ እጅግ ከፍተኛ ተራራዎችን በእግራቸው እየሄዱ በበረሃው እያደሩ ከገበሬው ጋር በእርሻ በመገኘት ለረጅም ዓመታት በማስተማር የሚያውቁትን ሀገርና ሕዝብ እንደሳቸው የሚያስተምሩና በተጨማሪም የአካባቢውን ወግና ባህል የሚያውቁትን አዲሱን አባት ብፁዕ አቡነ በርናባስን ይዘው ስለሄዱ ነበር ሕዝበ ክርስቲያኑ ከ50 ኪሎ ሜትር በላይ ቀድሞ በመምጣት በምስጋና በውዳሴ በማጀብ አቀባበሉን የጀመረው። ሐምሌ 15 ቀን ከሰዓት በኋላ በሰቆጣ ከተማ በደብረ ፀሐይ ወይበላ ማርያም ቤተክርስቲያን መንፈሳዊ አባት የናፈቀ እምነቱን የወደደ እጅግ ከፍተኛ ሕዝብ በተገኘበት የተከበረ ሲሆን በነገውም ሐምሌ 16 ቀን 2009 ዓ.ም በመንበረ ጵጵስናው በደብረገነት መድኃኔ ዓለም ቤተክርስቲያን የሰሜን ወሎ ሀገረ ስብከት ስራ አስኪያጅ የአዲስ አበባ አድባራትና ገዳማት አለቆችና መምህራን ከታላቁ ቦታ ከደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናት በመጡ ሊቃውንት ቅኔ በአካባቢው ሊቃውንት ዝማሬና ቅኔ እንዲሁም በሰንበት ተማሪዎች ሽብሻቦና ውዳሴ በማቅረብ በደማቅ ሁኔታ መከበር የጀመረ ሲሆን በመቀጠልም የአቀባበል ስነ ስርዓቱ እንዲሳካ ላደረጉ ክርስቲያኖች ከብፁዓን አባቶች ቡራኬ በማሰጠት በተጨማሪም ብፁዕ አቡነ ቄርሎስ ለሚወዱት ሕዝብ ሲሉ ለተተኩት አባት ለብፁዕ አቡነ በርናባስ ከአባትነት የፍቅር እንባ ጋር የአገታቸውን መስቀል የእጃቸውን መስቀል የራሳቸውን በትረ ሙሴ በመስጠት ዘአወፈኒ አወፈይኩከ የሰጠኝን ሰጠሁ በማለት
ይጠብቋቸው የነበሩትን የእግዚአብሔር ሕዝብ እንዲጠብቁ አደራ በማለትና ምእመናኑም እሳቸውን በአባትነት ክብር እንደተቀበለ ሁሉ ለወደፊትም በመታዘዝና ቃላቸውን በመስማት እሺ በጀ እያለ በመንፈሳዊ ሕይወት በንስሐ ሕይወት እንዲመላለስና በአንድነት መንፈስ ለቤተ ክርስቲያኑ የሚገባውና የሚያስፈልገውን እንዲያደርጉ አሳስበዋል። በመጨረሻም ብፁዕ አቡነ በርናባስ በቃለ ምዕዳናቸው አሁን የተሾምኩት መንፈሳዊ ኃላፊነት የእናንተን ለቤተ ክርስቲያን ያገባኛል የሚለውን ስሜት የሚፈልግና በጋራ በመሆን ዋጋ ተከፍሎበት ተጠብቆ የኖረውን ክርስትና ለቀጣዩ ትውልድ ማስረከብ እንዳለብን ታውቆ በዚህም ብፁዕ አባታችን አቡነ ቄርሎስ በአባትነት መንገዱን በማሳየትና በጸሎት እንዳይለዩን በማለት አባታዊ ተማጽኖ በማቅረብ ንግግራቸውን የፈጸሙ ሲሆን በመቀጠልም መርሃ ግብሩን በጸሎት በመዝጋት የበዓሉ ፍጻሜ ሆኗል። ለጋምቤላና ለደቡብ ሱዳን ሀገረ ስብከት የተመደቡት ብፁዕ አቡነ ሩፋኤል ጋምቤላ ሲደርሱ ልዩ አቀባበል ተደርጎላቸዋል። ከመንበረ ፓትርያርክ ልዩ ጽሕፈት ቤት ኦዲዮ ቪዥዋል ክፍል የደረሰንን ዜና ኤርሞን መለሰ እንደሚከተለው ታቀርበዋለች። ከ15ቱ ኤጲስቆጶሳት መካከል ለጋምቤላ ሀገረ ስብከት የተመደቡት ብፁዕ አቡነ ሩፋኤል ባሳለፍነው እሁድ ሐምሌ 23 ቀን 2009 ዓ.ም ወደ ሀገረ ስብከታቸው ሲገቡ በሊቃውንተ ቤተ ክርስቲያንና በምእመናን የታጀበ ደማቅ አቀባበል ተደርጎላቸዋል። በአቀባበል ስነ ስርዓቱ ላይ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንጦንስና የጋምቤላ ሕዝቦች ብሔራዊ ክልላዊ መንግስት ርዕሰ መስተዳድር የሆኑት ክቡር አቶ ጋትሎ አክቱትኮት ተገኝተዋል። የክልሉ ርዕሰ መስተዳድር በንግግራቸው እንደገለጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገርን ሰላም ጠብቃ ከማስጠበቅ ባለፈ በልማት ሀገርን በመደገፍ ረገድ ፈርቀዳጅ መሆኗን በንግግራቸው ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰላምና በልማት ከሚያደርጉ ተሳትፎ ባሻገር መንፈሳዊ ስራቷ ከመንፈሳዊነት አልፎ የቅርስ መስህብ በመሆን የአገራችን ገጽታ ለውጭ ዓለም በሚያሳውቁ በርካታ ቅርሶች ከተለያዩ አገራት በማምጣት የአገራችን እንዲጎበኙ ያደረገው በመሆኑም ቤተክርስቲያንቱ ድርሻ በኢኮኖሚ ዘርፍ ያለው ድርሻ ከፍተኛ ነው። ተመስተዳደሩ አያይዞም በክልሉ ግጭቶችን በማብረድና እርቀ ሰላምን በማስፈን በኩል ብፁዕ አቡነ ሩፋኤል እንደ ሃይማኖት አባትነታቸው ያደረጓቸው ተግባራት በክልሉ ሕዝቦች ያስመሰገናቸው መሆኑንና ብፁዕነታቸው ለዚህ ክብር በመብቃታቸው የተሰማቸውን ደስታ ገልጸዋል። አባታችን ብፁዕ አቡነ ሩፋኤል በዚህ የተቀደሰ ስራቸው ለዚህ ሃይማኖት ታላቅ ሹመት በመበቃታቸው የተሰማንን ደስታ በክልሉ መንግስትና በራሴ ስም ልገልጽላቸው እወዳለሁ። ብፁዕነታቸው ቤተክርስቲያን የጣለችባቸውን አደራ እንዲወጡ ህዝበ ክርስቲያኑ በጸሎት እንዲያስባቸው በማሳሰብ ዘመኑን የዋጅ አገልግሎትን ለማገልገልና ቤተክርስቲያን በልማት ወደፊት ለማራመድ ጠንክሮ መስራት እንደሚገባ ገልጸው ሁሉም የቤተክርስቲያኒቷ ልጆች ለዚህ ተግባር እንዲፋጠኑ ጥሪ አቅርበዋል። ጊዜው የሥራ ነው። ጊዜው የልማት ነው። ጊዜው የኢትዮጵያውያንን የጥንቱ ባህሪ የህዝቦቿን መፈቃቀርና አንድነት እንድንመልስ የምንታገልበት ጊዜ ነው። ቤተክርስቲያናችንን የምናሰፋበት ነው። እንደተለመደው ለሀገራችን፣ ለወገናችን፣ ለቤተክርስቲያናችን፣ ለሃይማኖታችን እንደክማለን፣ እንሰራለን። ጋምቤላን ዳግማዊት አዲስ አበባ እናደርጋታለን። እግዚአብሔር ይረዳል። ብፁዕ አቡነ ሩፋኤል ከካህናት አባቶችና ምእመናን ጋር በመተባበር በጋምቤላ ሀገረ ስብከት በርካታ አዲስ አማንያን በማጥመቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሆኑ ማድረጋቸው የሚታወስ ነው። ሰሞኑን የአዲስ አበባ ሀገረ ስብከት ጽሕፈት ቤት በስሩ ባሉ የክፍለ ከተማ ቤተ ክህነት ጽሕፈት ቤቶች የዓመቱን አጠቃላይ የግምገማ ውይይት እያደረገ ይገኛል። በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ስር ባሉ አድባራትና ገዳማት የነበረውን ውይይት በመጋቢያ አእላፍ ፋሲል ታደሰ እንደሚከተለው ይቀርባል።
ሐምሌ 21 ቀን 2009 ዓ.ም በሳሪስ በምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ገዳም በአዲስ አበባ ሀገረ ስብከት ስራ አስኪያጅ በመምህር ጎይቶም የአይኗ ሰብሳቢነት በአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ስር የሚገኙ የገዳማትና አድባራት አስተዳዳሪዎች፣ ጸሐፊዎች፣ የሰበካ ጉባኤ፣ የሰንበት ትምህርት ቤት፣ የስብከተ ወንጌል እንደዚሁም የመንፈሳዊ አገልግሎት አስፈጻሚ የሆኑት የካህናት ተወካዮች በተገኙበት ሰፊ ውይይት ተከናውኗል። በጸሎት የተከፈተው ጉባኤ ቀዳሚ ያደረገው የክፍለ ከተማው ቤተ ክህነት ጽሕፈት ቤት የ2009 ዓመተ ምህረት የሥራ ሪፖርት ሲሆን ስራ አስኪያጁ መጋቤ የላ ፍቅረ ሰላም በንባብ አሰምተዋል። በማስከተልም የአዲስ አበባ ሀገረ ስብከት ስራ አስኪያጅ የመግቢያ ንግግርና የጉባኤውን ዓላማ በመግለጽ ተሳታፊዎች በቀረበው ሪፖርትም ሆነ አጠቃላይ አገልግሎቶች ላይ አስተያየት እንዲሰጡ ጋብዘዋል። ከ23 በላይ ተናጋሪዎች በተሰጣቸው ዕድል መሰረት የተለያዩ አስተያየቶችን የሰጡ ሲሆን በርካቶቹ የዓመቱን የፐርሰንት አከፋፈል፣ የሀገረ ስብከቱ ለጥያቄዎች ፈጣን ምላሽ መስጠት እና የሥራ አስኪያጁ በሚጠሩበት ቦታ ድረስ በመገኘት አድባራቱን መጎብኘታቸውን ገልጸዋል። እንደዚሁም ይህን መሰሉ በግንባር ተገናኝቶ የመወያየት ዕድል ከሐሜት ነጻ አድርጎ ለመልካም አስተዳደር መገንባት አስተዋጽኦ እንደሚኖረው አስገንዝበዋል። አስተያየት ሰጪዎቹ ለወደፊት ትኩረት ሊሰጥባቸው የሚገቡ ዋና ዋና ጉዳዮችን በማለት በንግግራቸው ጠቁመዋል። በዚህ ውስጥ ያልተካተቱ በሪፖርት ውስጥ ያልተካተቱ የሰንበት ትምህርት ቤት ዳታ አሁን ሰንበት ትምህርት ቤትን ትኩረት የሰጠነው አይመስለኝም። በየክፍለ ከተማው ያየሁት ነገር ምንድነው? እነኚህ ዳር ላይ ያሉ ሊቃውንት በጣም የተጎዱበት ሁኔታ ነው ያለው። በተለይ ነባር የሆኑ ቦታዎች ማለት ነው። ነባር የሆኑ ቦታዎች ተጽዕኖ ያለባቸው አካባቢ ተጽዕኖ ያለባቸው ሊቃውንት አሉ በየቦታው ማለት ነው። የተጎዱ አቤቱታቸው የታፈነባቸው ማለት ነው። በእለቱ በስፋት ከተከናወነው የውይይት መድረክ ከተሳታፊዎቹ የተሰጡ አስተያየቶች ለክፍለ ከተማው ብቻ ሳይሆን በአጠቃላይ በሀገር ውስጥም ሆነ በውጭ ለሚገኙ አድባራትና ገዳማት ግብዓት ሊሆን የሚችል ገንቢ ሀሳቦች የተሰነዘሩበት እንደነበር ተስተውሏል። የትም ደብር ላይ ሊኖር ይችላል፣ እኛ ደብር ላይ ብቻም ላይሆን ይችላል። ስለዚህ ተጠያቂነት ሊኖር ይገባል። ብዙ ደብሮች ላይ የዚህ የስብከተ ወንጌል ጉዳይ አሳሳቢ ሆኗል። እኛ መጀመሪያ የሰውን ህንጻ መገንባት ያለብን ሰውን ነው። ከዛ በኋላ ገንዘቡ ይመጣል። ከዛ በኋላ ቤተክርስቲያናችን ልማት ያድጋል። ነገር ግን አሁን እነዚህን ለማድረስ ስብከተ ወንጌል አባቶቻችን ትልቅ ስራ ሊሰሩ ይገባል። ልጆቻቸውን ሰብስበው ማስተማር አለባቸው። የክፍለ ከተማው ቤተ ክህነት ስራ አስኪያጅ በበኩላቸው የውይይቱን ውጤታማነት በመግለጽ በተሰጡት አስተያየቶች ላይ ወደ ተግባር መለወጥ የሚገባንን ከአጥቢያ ጀምሮ መዋቅሩን ጠብቀን እንተገብራለን በማለት ሀሳባቸውን ሰንዝረዋል። በስብሰባው ወቅት ከተገኙት ኃላፊዎች አንዱ የሆኑት የአዲስ አበባ ሀገረ ስብከት ሰበካ ጉባኤ መምሪያ ኃላፊ ሊቀ መዘምራን ብርሃኑ ጌጡ ተሳታፊዎች የሰጡትን ገንቢ አስተያየት በማድነቅ ይህን መሰሉ ውይይት ሊጠናከርና እንደዚሁም በተሰጠን ኃላፊነት መመሪያ ጠብቀን የቤተ ክርስቲያናችን አገልግሎት በታማኝነት ልንወጣ ይገባናል በማለት ምክር አዘል መልእክታቸውን አስተላልፈዋል። በመጨረሻም የጉባኤው ሰብሳቢና አወያይ የነበሩት የአዲስ አበባ ሀገረ ስብከት ስራ አስኪያጅ መምህር ጎይቶም ያይኑ የክፍለ ከተማውን ቤተ ክህነት ጽሕፈት ቤትና ተሳታፊዎችን በማመስገን ንግግራቸውን በመጀመር ይህን መሰሉ ውይይት ዓላማው ምሳሌ ለመሆን መሆኑን አውስተዋል። እዚህ ውይይት ትልቁና ዋናው ዓላማ ምንድነው? ምሳሌ መሆን የአጥቢያው እንደዚህ አይነት መድረክ ክፍት የሆነ ካህናት፣ ምዕመናን፣ ሰንበት ትምህርት ቤት ያሳተፈ መድረክ እንዲከፈት ምሳሌ ለማድረግ ነው። በተሰጡት የተሳታፊዎች ገንቢ አስተያየቶች ላይ ተነስተው ማብራሪያ የሰጡት ስራ አስኪያጁ ለተጠቀሱት ችግሮች ዋና መፍትሄው የአድባራትና ገዳማት ሰበካው ጉባኤ አባላት ጠንክረው መስራት እንደሚጠበቅባቸው፣ የክፍለ ከተማ ቤተ ክህነት ጽሕፈት ቤቶችም ሊፈቱት የሚገባቸውን ችግሮች በመወያየት መፍታት ቢችሉ የሀገረ ስብከት ጽሕፈት ቤቱም የሚመለከተውን ድርሻም በመወጣት እንደሆነ አጽንኦት ሰጥተው በመናገር ስብከተ ወንጌል፣ አብነት ትምህርት ቤት እና በመንፈሳዊ አገልግሎቱ መጠናከር ላይ በቁርጠኝነት መስራት እንደሚገባ መመሪያ ሰጥተዋል። እዚህ ሀገረ ስብከቱ ወዴት ሊደርስ ይችላል ካልተባበር እናንተም እንደ ሰበካ ጉባኤ እንደ መሪዎችም እንደ አገልጋዮችም በአጥቢያችሁ ያለው አሰራር ካላስተካከላችሁ ህጋዊነት ተጠብቃችሁ ማትሰሩ ከሆነ ሀገረ ስብከት ነው ወይ? በእያንዳንዱ አጥቢያ ገብቶ ምንድነው የምትሰሩት? ኪራይ ምንድነው? ለስንት ዓመት ነው? ውሉ ማን ሰጠ? ስንት ሰራተኞች አሉ? ምን ይሰራሉ ብሎ ማጣራት አለበት በእያንዳንዱ አጥቢያ እየገባ።
አያይዘውም አድባራትና ገዳማት ከቅዱስ ሲኖዶስ በተሰጠው መመሪያ መሰረት አገልግሎቱ ላይ የሚጠረጠሩ የቤተ ክርስቲያን ያልሆኑ አካላት በቤተ ክርስቲያኑ ሲገኙ በአፋጣኝ ለሀገረ ስብከት ጽሕፈት ቤት ማሳወቅ እንደሚገባቸውና የቤተ ክርስቲያን ዶግማ፣ ቀኖና እና ትውፊት በማስጠበቅ ሂደት ላይ ከምንም በላይ ትኩረት እንዲሰጡ አስገንዝበዋል። በስብሰባው ማጠቃለያ ላይም ስራ አስኪያጁ በቅዱስነታቸው መመሪያ ሰጭነት በሀገረ ስብከቱ አጽብጻዊነት የገዳማትና የአድባራት ሰራተኞች የጡረታ ተቀማጭ እንዲኖር በተወሰነ መሰረት በሁሉም አጥቢያዎች የሚገኙ አገልጋዮች የጡረታ ተቀማጩ ላይ መመሪያውን እንዲተገብሩ መልእክት አስተላልፈዋል። ሀገረ ስብከቱ በዚህ ዓመት ጥናት አስጠንቶ ከዚህ ከ2010 ጀምሮ ማንኛውም አገልጋይ የጡረታ መዋጮ እንዲከፍል አብያተ ክርስቲያናትም መዋጮ እንዲከፍሉ ጡረታ እንዲጀመር የጡረታ መዋጮ መብት እንዲጀመር ይፋ አድርገዋል። በየካ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ስር ባሉ አድባራትና ገዳማት የተደረገውን የግምገማ ውይይት በመምህር መዝገቡ ጌታቸው እንደሚከተለው ተዘጋጅቷል። የአዲስ አበባ ሀገረ ስብከት ጽሕፈት ቤት በስሩ የሚገኙ የክፍላተ ከተማ ቤተ ክህነት ጽሕፈት ቤት ሰራተኞችና አጥቢያ አብያተ ክርስቲያናት አገልጋዮችን በማሰባሰብ የምክክር ውይይት አደረገ። በተለይም በየካ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ስር የሚገኙ አጥቢያ ቤተ ክርስቲያናት ውይይት በተደረገበት ወቅት የክፍለ ከተማው ዋና ስራ አስኪያጅ መላከ ገነት ሙሴ ዘነበ በክፍለ ከተማው ቤተ ክህነት ስር የሚገኙ አጥቢያዎች በሰበካ ጉባኤ፣ ስብከተ ወንጌል፣ ትምህርት፣ ሰንበት ትምህርት ቤት፣ ልማትና ዕቅድ አጠቃላይ ገቢና የ20% አሰባሰብን አንስቶ የተተገበሩትን ስራ ፍሬዎች በዝርዝር አስረድተዋል። በተለይም በ2009 በጀት ዓመት ሊሰበሰብ የሚገባው 20% በወቅቱ ተሰብስቦ መጠናቀቁንና ከባለፈው ዓመትም 30% እድገት ማሳየቱን አስረድተዋል። የሀገረ ስብከቱ ስብከተ ወንጌል ክፍል ኃላፊ መልአከ ሰላም ዳዊት ያሬድም ለተነሱላቸው ጥያቄዎች ተገቢ መልስ የሰጡ ሲሆን አጽንኦት በመስጠት ስብከተ ወንጌልን አስመልክቶ ቅዱስ ሲኖዶስ ያወጣው መመሪያ ሊሻር እንደማይገባ ታዳሚውን አስገንዝበዋል። ቅዱስ ሲኖዶስ ያስተላለፈው መመሪያ አለ፣ የወሰነው ውሳኔ አለ። ያ ውሳኔ በአግባቡ መተግበር አለበት ብሎ ሀገረ ስብከቱ በቁርጠኝነት ወደ ዓላማው በመግባቱ ያልተፈቀደለት አገልጋይ ቆሞ የትኛውም ስፍራ ላይ ማገልገል አይችልም። ይሄንን አሁን ደግሜ አሳስባቸዋለሁ አጽንኦት ሰጥቼ። ያልተፈቀደለትን አገልጋይ የሚያሰብክ የሥራ ኃላፊ ካለ ጋባዡ አካል ላይ ነው እርምጃ የምንወስደው። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መምህር ጎይቶም ያይኑም ከተሰብሳቢዎች በነጻነት ይቀርቡ የነበሩ ጥያቄዎችን በተገቢ ሁኔታ መልስ የሰጡ ሲሆን አጽንኦት በመስጠት ሰራተኞችን ያለበቂ ምክንያት ማገድ እንደማይገባ፣ ሀገረ ስብከቱ የረጅምና አጭር ጊዜ መሪ ዕቅድ እያዘጋጀ እንዳለ እንዲሁም የቅዱስ ሲኖዶስ መመሪያና ሕገ ቤተክርስቲያን በጠንካራ አቋም ማክበር እንደሚገባ ለታዳሚዎች አስረድተዋል። ቅሬታ ያላቸው ምዕመናን ካሉ በግልጽ ቅሬታቸው ይናገሩ። በሙሉ ልብ ካህናቱም ያለምንም ፍርሃት ችግር አለ የሚሉ ከሆነ ሳንሰጋ ሳንፈራ ቤተክርስቲያን ላይ በየአጥቢያው ላይ ያለ ችግር ይሄ ነው፣ የገሌ ችግር ይሄ ነው፣ የእርሶ ችግር ይሄ ነው ብለው እንዲናገሩ እንፍቀድላቸው። ከስህተቱ የሚማር ሰው ደግሞ ከስህተቱ የሚማር መሪ ደግሞ በራሱ ጠንካራ ነው። ውይይቱ ወደታች እንዲወርድ ማድረጉ የመጀመሪያው እርምጃ መሆን አለበት። ትልቁ አቅም ይፈጥራል። በትክክል በእርግጠኝነት ለውጥ ማምጣት እንችላለን። በመጨረሻም ታዳሚዎች የአዲስ አበባ ሀገረ ስብከት አጥቢያዎች ገቢ ወደ አንድ ቋት ገብቶ ይተዳደር ተብሎ ለተነሳው ጥያቄ የሀገረ ስብከቱ ዋና ስራ አስኪያጅ ሐሳቡን ሙሉ በሙሉ እንደሚቀበሉትና በቀጣይ ከበላይ አካላት ጋር ምክክር ተደርጎ የበላይ አካል በሚሰጠው ውሳኔና መመሪያ መሰረት እንደሚተገበር አስታውቀዋል። ባሳለፍነው ሳምንት ንባብ ለሕይወት በሚል ርዕስ በአዲስ አበባ ኤግዚቢሽን ማዕከል የመጽሐፍት አውደ ርዕይ ተካሄደ። በአውደ ርዕዩ የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፈለገ ሕይወት ሰንበት ትምህርት ቤት ተሳታፊ ሆኗል። ሄርሞ መለሰ። ንባብ ለሕይወት በሚል ርዕስ በየዓመቱ የሚዘጋጀው የመጽሐፍት አውደ ርዕይ የተለያዩ መንግስታዊና መንግስታዊ ያልሆኑ እንዲሁም በመጽሐፍ ንግድ ዘርፍ የተሰማሩ ግለሰቦችን በማሳተፍ መጽሐፍትን በቅናሽ ዋጋ ለአንባቢያን ከማቅረቡን ባሻገር የንባብ ባህልን ለማስረጽ የበኩሉን ድርሻ ይወጣል። በዘንድሮ ዓመት ከሐምሌ 1 እስከ ሐምሌ 25 ቀን ድረስ ባሉት 5 ተከታታይ ቀናት በተዘጋጀው አውደ ርዕይ ተሳታፊ ከነበሩት ተቋማት መካከል የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፈለገ ሕይወት ሰንበት ትምህርት ቤት አንዱ ነው። ሰንበት ትምህርት ቤቱ እውቀት ይስፋ ድንቁርና ይጥፋ ይህ ነው የኛ ተስፋ የሚለውን የተስፋ ገብረስላሴ ዘብሔረ ቡልጋን ንግግር መሪ ቃል በመያዝ በአውደ ርዕዩ ላይ ተሳታፊ የሆነ ሲሆን ለኢትዮጵያ የንባብ ታሪክ መሰረት የጣለውን ጥንታዊ የኢትዮጵያ አብነት ትምህርት ቤት የነበረው ቤተ ቀጢንን ዘክሯል። መታሰቢያ ያደረግነው የእውቀት ቤት ምንለውን በቤተ ክርስቲያናችን ወይም ለንባብ መሰረት የሆነውን ቤተ ቀጢንን እንዲሁም ደግሞ
ከቤተ ቀጢን ፍሬዎች ከሆኑት አንዱ እና ዋነኛውን አባ ሰላማ ከሳቴ ብርሃንን መታሰቢያ አድርገን ቀርበናል ማለት ነው። በአውደሪው ላይ ሰንበት ትምህርት ቤቱ መንፈሳዊ መጻሕፍትን ለአንባቢያን ይዞ የቀረበ ሲሆን በህፃንነት እድሜ ክልል ላሉና የልዩ ፍላጎት ላላቸው ወገኖችም ጭምር የንባብ ባህል እንዲዳብር ያስችላሉ ያላቸው መጻሕፍት አቅርቧል። አውደሪው የመጻሕፍት እንደሆነ መጠን መጻሕፍትን የቤተክርስቲያን መጻሕፍትን በአዋቂዎችም የሚሆን ለህፃናትም የሚሆንን አድርገን መተናል። እንዲሁም በተጨማሪ ደግሞ ማሳያ እንዲሆን ልዩ ፍላጎት ላላቸው ማየት ለተሳናቸው በብሬል የተዘጋጁ መጻሕፍቶችን ለማሳያ እንዲሆን ሌላውም አይቶት እንዲያስብበት እሱን ይዘን መተናል። በተጨማሪ ደግሞ በየአመቱ እንደምናደርገው የመጽሐፍ ማለቢያ የምትባል ባለፈው አመት ሰርተን ነበረ። ባለፈው አመት መታሰቢያ ያደረግነው ለተስፋ ገብረስላሴ ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገር ካበረከተቻቸው በርካታ ነገሮች ውስጥ ኢትዮጵያን ከአፍሪካ ሀገራት በሙሉ የተለየች ያደረጓት ፊደላትና አሃዞች ተጠቃሽ ናቸው። ከነዚህም ፊደላት መካከል ሞክሼ ድምጽ ያላቸው ፊደላት በአሁኑ ሰዓት ትኩረት የተነፈጋቸው በመሆኑ ሰንበት ትምህርት ቤቱ በአውደሪው ላይ ባዘጋጀው በራሪ ወረቀትና የልጆች ጨዋታ አጽንኦት ሰጥቶበታል። እሱ ላይ ትኩረት ያደረግነው አሁን ቤተክርስቲያናችን መቼም ለስነ ጽሁፍ ለንባብ ለኢትዮጵያ ትምህርት መሰረት ነችና አሁን ከጊዜ ብዛት እነዚህ ሞክሼ ፊደላት ወይም ተመሳሳይ የሆኑ ቃላት ይጥፉ ምንም አያደርጉም። ትርጉማቸውን ካለማወቅ እንዲህ አይነት ነገሮች እየመጡ ስለሆነ ትርጉማቸው የተለያየ እንደሆነ አገባባቸውም የተለያየ እንደሆነ እሱን ለማስረዳት እና ትኩረት ለመስጠት ማጥፋት ሳይሆን እንደውም አጠንክረን መያዝ እንዳለብን ለማመልከት የሚበተኑ ወረቀቶችን አዘጋጅተን እንዴት ሲጻፉ ምን አይነት ትርጉም ይሰጣሉ እነማን ናቸው ሞክሼ ፊደላት የሚለውን በፍላየር መልክ አዘጋጅተን እንዲሁም ደግሞ ከጀርባዬ እንደምትመለከቱት በቴሌቪዥን ለሚመላለሰው ምእመንም እንዲታይ አድርገን አቅርበናል ማለት ነው። ከዚህም በተጨማሪ ሰንበት ትምህርት ቤቱ ቤተክርስቲያንን ለንባብ ያበረከተችውን አስተዋጽኦ በተመለከተ ለህፃናት በጨዋታ መልክ ለማስረዳት ሲባል የተለያዩ ዘዴዎችን መጠቀሙን የሰንበት ትምህርት ቤቱ አስተዳደር ክፍል ኃላፊ ሆነው ወጣት ሱራፌል ፍቅሩ ገልጿል። ሰንበት ትምህርት ቤቱ በዚህ አውደሪ ላይ መሳተፉ የቤተክርስቲያን ባለውለታነት እንዳይረሳና ቤተክርስቲያን ከጥንት ጀምሮ እስካሁን ድረስ ለንባብ ያበረከተች ያለውን አስተዋጽኦ እንዳይዘነጋ እንደሚያደርግ ሁለቱም ኃላፊዎች ጠቁመዋል። መሰል የሰንበት ትምህርት ቤቶች ተሳትፎ በቀጣይነት እንዲኖር ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባቸው የጠቆመው ወጣት ሱራፌል ፍቅሩ በማያያዝ ለዘንድሮ ተሳትፏቸው እገዛ ያደረጉላቸውን አካላት አመስግነዋል። የመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም ፈለገ ሰንበት ትምህርት ቤት በአውደሪው የልዩ አቀራረብ ተሸላሚ በመሆን የነበረውን ቆይታ ያጠናቀቀ ሲሆን ባሳለፍነው አመት በነበረው ተሳትፎም የልዩ አቀራረብ ተሸላሚ እንደነበረ ይታወሳል። ኢትዮጵያ ሆይ ተነሽ ክብርንም ልበሺ። ዜና እረፍት። በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አገልጋይ የነበሩና የዜማው ሊቅ ርዕሰ ደብረ አክሊሉ ደስታ ከዚህ ዓለም በሞት ተለዩ። ርዕሰ ደብረ አክሊሉ ደስታ በ1942 ዓ.ም በጎንደር ጠቅላይ ግዛት የተወለዱ ሲሆን እድሜያቸው ለትምህርት እንደደረሰ ያቋቋምና የቅኔ እንዲሁም የመጽሐፍ ትርጓሜ ትምህርታቸውን በዚህ በጎንደር አጠናቀዋል። ርዕሰ ደብረ አክሊሉ ደስታ በ1962 ዓ.ም ወደ አዲስ አበባ መምጣት በተለያዩ አድባራትና ገዳማት አገልግለዋል። ርዕሰ ደብረ አክሊሉ ደስታ ባደረባቸው ህመም በቅዱስ ጳውሎስ ሆስፒታል በሕክምና ሲረዱ ቆይተው ሐምሌ 29 ቀን 2009 ዓ.ም ከዚህ ዓለም በሞት ተለይተዋል። ርዕሰ ደብረ አክሊሉ ደስታ ባለትዳርና የአንድ ወንድና የሁለት ሴቶች ልጆች አባት ነበሩ። በህመም ላይ ሆነው የዝግጅት ክፍላችን በህይወት ታሪካቸው ላይ አጭር መርሃ ግብር መስራቱ ይታወሳል። በርዕሰ ደብረ አክሊሉ ደስታ በሞት መለየት የዝግጅት ክፍላችን የተሰማውን ሐዘን ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ይገልጻል። መርሃ ግብሮቻችንን በድረገጻችን www.iotctv.com ላይ በቀጥታ ይከታተሉ። የሳምንት ዜናዎቻችን ይህን ይመስሉ ነበር። ከቀሪ መርሃ ግብሮቻችን ጋር መልካም ቆይታ።